ሻሎም ሻሎም ቅዱሳን እንዴት ናችሁ? ዛሬም ይሄው በላይቭ መጥቻለሁ። የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን በተለያየ ዓለም ውስጥ ያላችሁ እንዴት ናችሁ? ክብር ለኢየሱስ ይሁን። እንግዲህ እንደባለፈው ጊዜ ብዙ ማስታወቂያ አልተናገርኩም። ድምጼ ይሰማል አይደል? ጌታ ይባረክ፣ ጌታ ይባረክ። ድንገት ነው የተከሰትኩት። እግዚአብሔር በአንድ በጣም መጽሐፍ ቅዱሳዊ በሆነ እውነት ከናንተ ጋር ለአጭር ጊዜ ያሳልፋለሁ። እንዴት ናችሁ ወገኖች? በተለያየ ዓለም ውስጥ ያላችሁ የሀገሬ ልጆች እንዲሁም ቅዱሳን ወጣቶች ቤተሰብ ሁሉ ሻሎም ሻሎም ብያለሁ። ጌታ ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። እግዚአብሔርን እናመሰግነዋለን። እንግዲህ እህቶችና ወንድሞች እስኪገቡ ድረስ አንድ መዝሙር አብረን ጌታን እናመልክና ዛሬ በተለያየ አካባቢ ስለ በረከት ሰዎች ያላቸውን አመለካከት የእግዚአብሔር ቃል የሚለውን ሼር አደርጋችኋለሁ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ እንዴት እንደተባረክን በደንብ አድርጎ ያስቀምጣል። ያንን አብረን ከናንተ ጋር ሼር አደርጋችኋለሁ። ጌታ ይባርካችሁ። thank you so much, thank you, I love you. ዋው! በቃ አሁን የገባችሁ እንግዲህ ኮፒ ሊንክ አድርጉ። እኔ ብዙ ጊዜ አካውንቴ ላይ አልሰራሁምና ዩቲዩብ አካውንትም አለኝ። ዩቲዩብ ላይም ሄዳችሁ አጫጭር ቪዲዮዎች አሉ፣ መልእክቶች አሉ። እሱንም ሼር አድርጉልኝ። thank you so much። በጣም ወዳችኋለሁ። thank you, thank you, thank you። ጌታ ይባረክ። ኢትዮጵያ ውስጥ ያላችሁ እግዚአብሔር ይባርካችሁ። አውሮፓ፣ ኤዥያ፣ አረብ ሀገር እንዲሁም አሜሪካን ያላችሁ ኢትዮጵያውያን፣ ኤርትራውያን thank you so much። ዛሬ እግዚአብሔር ደግሞ እድሜ ጨምሮልን ሌላ ቀን ሰጥቶናል። በዚህ ጊዜ በልቤ ውስጥ የሞላውን መጽሐፍ ቅዱሳዊ የሆነ ስለ በረከት መጽሐፍ ቅዱስ የሚያወራውን ነገር ከናንተ ጋር አብረን እንከፋፈላለን። ከዛ በፊት ጌታን እስቲ በመዝሙር እናምልከው። እግዚአብሔር ይባረክ። ሃሌሉያ። ጌታን አመንኩ ይበዛል ብዬ መዝሙር ዘመርኩ። የኔና የናንተ ነገር የሚበዛው በመንፈስ ቅዱስ ነው። ሃሌሉያ። መጥቶ የለም ወይ ምድራዊውማ ቃሉን ሲሰማ ይመጣል። ሃሌሉያ። የእግዚአብሔርን ቃል ሲሰማ ያንቺ በረከት ይመጣል፣ ያንተ በረከት ይመጣል። ሃሌሉያ። እኔ ባመንኩት ቀሪ ቃል ዘራሁበት ይበዛል፣ ያንቺ ነገር ይበዛል። because በክርስቶስ ለሆኑ ለልጆቹ እግዚአብሔር ያበዛላቸዋል። ሃሌሉያ። ላይሰማ ይችላል መዝሙሩ፣ የበረከት ተስፋይ መዝሙር ነው እየጋበዝኳችሁ ያለሁት። ይበዛል። ሃሌሉያ። እኛ ተባርከናል በክርስቶስ ኢየሱስ፣ በሰማያዊ ስፍራ ተባርከናል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ያንተ በረከት ኢየሱስ ነው ወንድሜ። አሜን፣ አሜን፣ ሃሌሉያ። ስርዓት ይዞ ውይ አባቴን ታዞ ሰምቶ ያመነ ኢየሱስ ጌታ ነው። ልቡ ጨከነ ቃሉ የሚል እንዲህ ይበል በሰማዩ ስፍራ ክርስቶስ ኢየሱስ በሰራልኝ ሥራ እኛ ተባርከናል በኢየሱስ። ሃሌሉያ። የኔ ነገር ያንቺ ነገር ያንተ ነገር ይበዛል
ክብር ለኢየሱስ ይበዛል ሃሌሉያ ይበዛል 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 ሃሌሉያ ክብር ለኢየሱስ ይሁን ያንተ ነገር ይበዛል አንተ የተባረከው በክርስቶስ ነው አንቺ የተባረክሽው በክርስቶስ ነው ሃሌሉያ 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 ክብር ለጌታ ክብር ለጌታ ክብር ለጌታ ክብር ለኢየሱስ ይሁን ሃሌሉያ የኔና የናንተ በረከት ምድራዊ አይደለም ሰማያዊ ነው ሃሌሉያ ይበዛል ሃሌሉያ thank you ክብር ለጌታ ይሁን ወንድሜን ዘማሪ በረከት ተስፋዬ እግዚአብሔር ይባርከው በጣም ነው የምወደው በጣም ነው የማከብረው በዚያው አጋጣሚ ያየዋል ብዬ ስለማስብ በረከት በጣም ወድሃለሁ you are so amazing በቃ መጽሐፍ ቅዱስን ዘምረህዋል በዘመን ይሄ ደግሞ በጣም የሚገርም ክፍል ነው በወንድማችን በረከት የተዘመረ መዝሙር ብዙ ጊዜ መጽሐፍ ቅዱስ የሚለውን ነገር መልሶ ማለት ወንድሞቼና እህቶቼ ጥበብ ነው ማስተዋል ነው ዕውቀት ነው because አንቺ መጽሐፍ ቅዱስ የሚልሽ ነሽ እህቴ ወንድሜ አንተ መጽሐፍ ቅዱስ የሚልህና ክብር ለጌታ ይሁን ዛሬ በዚህ ክፍል ላይ የምንመለከተው ዘማሪ በረከት ተስፋዬ የዘመረውን መዝሙር በእግዚአብሔር ቃል ነው ማቀርብላችሁ አንቺ የተባረክሽው በክርስቶስ ኢየሱስ ነው በምድር ላይ ብዙ አይነት በረከት ተብለው የሚገለጹ ነገሮች አሉ አሁን ማወራውኔ በክርስቶስ ኢየሱስ ዳግም ለተወለዳችሁ ለቅዱሳን በረከት ምንድነው የሚለው ነገር ነው ሼር ማድረጋችሁ ክብር ለጌታ ይሁን ኢየሱስ ክርስቶስ ጌታ ነው አሁን የገባችሁ ጌታ ይባርካችሁ ኮፒ ሊንክ አድርጉልኝ ብዙ ጊዜ እንዳልኳችሁ አካውንቴ ላይ ምንም የሰራሁት ነገር የለም ነገር ግን ይሄ መልእክት ለሰዎች ጆሮ እንዲደርስ ዩቲዩብ ላይ ብትሄዱ ታገኙታላችሁ ፖስት አደርገዋለሁ ለብዙ ሰው እንዲደርስ ለምንድነው እሱ ይሄ የምናገረው የእግዚአብሔር ቃል ለብዙ ሰው ጥያቄ ምልክት ሲፈጥር መለከታለሁ because ቃሉ የሚለውን ነው እኛ ማመን ያለብን ከቃሉ ውጭ የተባለው ነገር ምንም ማድረግ አንችልም እሱን ልናመን ስለማንችል መጽሐፍ ቅዱስ ስለ በረከት የሚናገረው ነገር በእርግጠኝነት ወንድሜ ካወቅ አንተ ተባርከሃል እህቴ ካወቅሽ አንቺ ተባርከሻል በነገራችን ላይ በምድር ላይ ማን ነው የተባረከው ተብላችሁ ብትጠየቁ የተለያየ ነገር ልትነግሩኝ ትችላላችሁ በምድር ላይ የተባረከ አንድ ሰው ነው ያ ሰው በክርስቶስ ኢየሱስ ዳግም የተወለደ ክብር ለእግዚአብሔር ይሁን ፒሪየድ 4 ነጥብ ብዙ ባለጸጎች አሉ በምድር ላይ ያ የነሱ ባለጸግነት ምድር ላይ የሚቀርና ምንም ይዘውት የማይሄዱት ነገር ነው አንቺና እኔ በክርስቶስ ዳግም የተወለደ ሰው ግን የተባረከው በረከት ዘላለማዊ በረከት ነው ይሄንን በረከት የሚተካው ነገር አለ ወይ ብላችሁ ደግሞ ሁለተኛ ብትጠይቁኝ ምንም ነገር የለም ምናልባት ከ100 ዓመት በላይ ሰው መኖር ቢችል ምናልባት 150 ዓመት እንኳን ቢኖር በሚኖርበት ዓመት በሚጨመርበት ዓመት ላይ ሌላ በረከት አለ ተብሎ ቢታሰብ ክርስቶስን እንደመቀበል የሚመስል በረከት ለክርስቲያኖች ለቅዱሳን የለም 4 ነጥብ ክብር ለጌታ ይሁን ሰይጣን አሁን በእንደዚህ አይነት ሁኔታ ሰዎችን እያሳሳተ ያለበት ዘመን እንደሆነ አውቃለሁ ምንድነው እሱ እግዚአብሔር የባረከን ምንድነው መንፈሳዊ በረከት ማለት ይሄንን በጣም ካወቃችሁ እህቴና ወንድሞቼ you are so blessed በቃ በዚህ እውነት ወቅት ታረጋላችሁ በዚህ እውነት ትወጣላችሁ ትገባላችሁ አለመባረክ ደግሞ በሌላ አማርኛ ይሄንን የሚለውን የእግዚአብሔርን ቃል ያላመነ ሰው በቃ ምንም ማድረግ አይቻልም አልተባረከም ብር ሊኖረው ይችላል ሀብት ሊኖረው ይችላል የሚያወርሰው የማይቆጠር ወርቅ ዳይመንድ እንቁ በሉት ሊኖረው ይችላል ይሄንን በረከት ካላገኘ ያ ሰው አልተባረከም በጣም sorry to say that መጽሐፍ ቅዱስ ነው የሚለው ስለዚህ አጭር ጸሎት ጸልያለሁ አሁን የገባችሁ ሰዎች ጌታ ይባርካችሁ በጣም ተባረኩልኝ ይሄ መልእክት እንዲደርስ ለብዙ ሰዎች ሼር አድርጉልኝ በጣም ወዳችኋለሁ ያገሬ ልጆች ቅዱሳን አንዳንድ አገልጋዮች እንዲሁም ዘማሪዎች ፓስተሮች እግዚአብሔር ይባርካችሁ ዛሬ በዚህ በእግዚአብሔር ቃል ወደፊታችሁ እንድመጣ ልቤን ጌታ ስለሞላው አሁን እየተከታተላችሁ ያላችሁ thank you so much ጌታ ይባርካችሁ ቀጥታ እኔ ወደ መልእክቴ ነው የምገባው የሚሆነው ነገር እንግዲህ ምናልባት ዕውቀቱ ያላችሁ ሰዎች እናንተ ልታደርጉ ትችላላችሁ
ሼር ማድረግ ኮፒ ሊንክ ማድረግ እንግዲህ ለእናንተ ሰጥቻለሁ። አጭር ጸሎት ጸልይና ቀጥታ ወደ ቃሉ ገባለሁ። እግዚአብሔር ሆይ አመሰግንሃለሁ። በዚህ ሰዓት አሁን ስለገቡ እህቶቼ ላይቭ አሁን እየተከታተሉ ስላሉ ወንዶችና ሴቶች ልጆች እባርካለሁ። ጌታ ሆይ በክርስቶስ ኢየሱስ ስለባረካቸው በክርስቶስ ኢየሱስ ስለባረከን ጌታ ሆይ እናመሰግንሃለን። ዛሬ በዚህ ሰዓት የምንከፋፈለው ቃል ለብዙ ወጣቶች፣ ለብዙ እናትና አባቶች፣ ለብዙ ክርስቲያኖች ብርሃን ስለሚሆንላቸው የዚህ አንደርስታንዲንግ እግዚአብሔር ወደ ከፍታ ስለሚያመጣቸው አመሰግንሃለሁ። ጌታው ይሄ ቃል ይቆረስልን በጌታ በኢየሱስ ስም። ይሄንን ቃል በሚሰሙ ሁሉ ላይ የተቀበሉትን ነገር አውቀው እንደተቀበለ ሰው እንዲመላለሱ እንደተቀበለ ሰው እንዲያመልኩ እጸልያለሁ። ኢየሱስ ክርስቶስ ጌታና ንጉሳችን ስለሆንክ እናመሰግንሃለን። መንፈስ ቅዱስ ጊዜውንና ሰዓቱን ባርክልን። ማንኛውም የአጋንንት ምክር በኢየሱስ ስም የፈረሰ ይሁን። ሃሌሉያ! የፈረሰ ይሁን። ማንኛውም የአመለካከት ድህነት በጌታ በኢየሱስ ስም የተመታ ይሁን። ከአመለካከት ድህነት ወንዶችና ሴቶች ልጆች እንዲወጡ በኢየሱስ ስም እጸልያለሁ። በዚህ በቃሉ መረዳት በቃሉ ብልጽግና እንድትባርካቸው አእምሮአቸው እንዲከፈት የተቀበሉት የከበረ እንደሆነ እንዲያውቁ እንደተቀበለ ሰው እንዲያመልኩ እንደተቀበለ ሰው እንዲወጡ እንዲገቡ እንደ አምባሳደር እንዲሆኑ ለሴቶችና ለወንዶች ልጆች ጸልያለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። ተባረኩልኝ። በድጋሚ አሁን የገባችሁ ሻሎም ሻሎም፣ እንኳን ደህና መጣችሁ። ጌታ ይባርካችሁ። መጽሐፍ ቅዱስ የያዛችሁ እንግዲህ ምናልባትም እንድትተባበሩኝ ጠይቃለሁ። አጠገባችሁ መጽሐፍ ቅዱስ ያለ ሰው በኮሜንት ላይ ሼር አድርጉልኝ። በኋላ ሼር አድርገዋለሁ። የማነበው ቃል በኤፌሶን ምዕራፍ 1 ከቁጥር 1 ጀምሮ ያለውን ክፍል ነው። በጌታ ስም አነበዋለሁ። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ ይላል። ክብር ለኢየሱስ ይሁን። በዚህ ክፍል ላይ የምንመለከተው ሐዋርያው ጳውሎስ ለኤፌሶን ሰዎች ሰላምታ ያቀርብላቸዋል። በእግዚአብሔር ፍቃድ እንደተሾመና በእግዚአብሔር ፍቃድ ይህንን አገልግሎት እንደተቀበለ ያስታውቃቸዋል። እንደገና ደግሞ የእግዚአብሔር ጸጋ እንዲበዛላቸውም ይናገራል። ሰላምታን ያቀርባል። በመቀጠል በቁጥር 3 ላይ የሚናገረው ዋናው ሐሳብ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ክብር ለጌታ ይሁን። በዚህ ክፍል ላይ የምንመለከተው እኔና እናንተ በክርስቶስ የሆንን ሰዎች ለኤፌሶን ሰዎች ጳውሎስ እንደነገራቸው በክርስቶስ በሰማያዊ ስፍራ ነው የተባረክ ነው። ይሄ በክርስቶስ በሰማያዊ ስፍራ የተባረክ ነው በረከት ቀድሞ እኔና እናንተ ወደዚህ ምድር ላይ ሳንመጣ በቁጥር 4 ላይ እንደሚናገረው ዓለም ሳይፈጠር ይላል። አስባችሁታል? ሰማይና ምድር ሳይፈጠሩ በፊት እግዚአብሔር ይህንን ያቀደውን በረከት ነው አሁን በዚህ ክፍል ላይ ጳውሎስ እየነገራቸው ያለው። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ክብር ለእግዚአብሔር ይሁን። ስለዚህ አንቺ ወንድሜ፣ አንቺ እህቴና ወንድሜ የተባረክነው በረከት በሰማያዊ በክርስቶስ ኢየሱስ በረከት ላይ የተባረክ ነው። ብዙ ጊዜ በቤተ ክርስቲያን ውስጥ የሚነሳ ጥያቄ ነው። ያ በረከት ከዚህ ከምድር ካለው በረከት ጋር ሊነጻጸር ይችላል ወይ ብላችሁ ብትጠይቁኝ መልሴ የሚሆነው በፍጹም አይነጻጸርም። ልጅነትን አይተካውም። በኋላ መጣበታለሁ። የተባረክነው በረከት ሰማያዊ በረከት ነው። ይሄ ሰማያዊ በረከት ደግሞ ቀላል በረከት አይደለም። ያው እንደምናውቀው ሁሌ የምናነሳው የማንክደው እውነት በአዳምና በሔዋን ምክንያት እኔና እናንተ የሰው ልጆች ኃጢአተኞች ነበርን። ከእግዚአብሔር እውነት ርቀን ነበር። ዋናው መንገድ ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ በመስቀል ላይ
ሞቶ በመስቀል ላይ ደሙን አፍስሶ ሞቶ ተቀብሮ ሞትና ሲኦልን አሸንፎ ወደ አባቱ አርጎ ለኛ የሰጠንን የዘላለም ሕይወት አሁን ጳውሎስ እዚህ ጋር ሲተርከው በክርስቶስ በሰማያዊ ስፍራ በመንፈስ ተባረክነው በረከት ነው። ክብር ለኢየሱስ ይሁን። ይሄ በሰማያዊ ስፍራ የተቀበልነው በረከት በፍጹም ከማንም የምትቀበሉት በረከት አይደለም። በአንድ መንገድ ትቀበሉታላችሁ። ምናልባት ጌታን ማታውቁ ሰዎች ካላችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ በመቀበል ይህንን በረከት ወደ ራሳችሁ ማምጣት ትችላላችሁ። ይሄ በረከት የታቀደው መጀመሪያ ሰማይና ምድር ከመፈጠራቸው በፊት ነው ይላል። ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በፍቅር በክርስቶስ መረጠን ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ ክርስቶስ ነው እንድንባረክ ምክንያት የሆነን። በመካከል ገብቶ የኔን ኃጢአት ያንቺን ኃጢአት ያንተን ኃጢአት ወስዶ እንድትባረክ ምክንያት የሆነ ክርስቶስ ነው። ይህንን የኤፌሶንን መጽሐፍ ስትመለከቱት በጣም ለብዙ ጊዜ በክርስቶስ በሰማያዊ ስፍራ የሚል ቃል ተደጋግሞ ታገኛላችሁ። በረከታችን ምድራዊ አይደለም፣ መለኮታዊና ሰማያዊ ነው። ክብር ለእግዚአብሔር ይሁን። በጣም ብዙ ነው የተባረክነው። ዛሬ አንዱን ብቻ ነው ማሳያችሁ፣ አንዱን ብቻ የሚበልጠውንና የከበረውን። ምንድነው እሱ? የተባረክነው ያ በረከት ከዚህ አሁን ካለንበት ከምናልፈው ከዓለም ኑሮ ጋር ይነጻጸራል ወይ? በፍጹም አይነጻጸርም። ይበልጣል ወይ? የስ ይበልጣል። አንቺ ተባርከሻል፣ አንተ ተባርከሃል። በክርስቶስ ከሆንክ you are so blessed brother። ብዙ ጊዜ እለዋለሁ። በፓስተር ክሪስት የናይጄሪያ ፓስተር ነው፣ በጣም ነው የምወደው። ሁል ጊዜ ወደ ስቴጅ ላይ ሲወጣ ህዝቡን የሚያስብላቸው ነገር አለ። can you say I am rich? can you say I am blessed? እንደገና ደግሞ ተፈውሰናል በሉ፣ ተባርከናል በሉ ይላችኋል። ለምን? የምትናገሩት ቃል ነው የሚወርሳችሁ። ሃሌሉያ። ስለዚህ ዛሬም እላችኋለሁ እናንተ ተባርካችኋል። መጽሐፍ ከቻላችሁ እኔ ተባርኬያለሁ ብላችሁ ባካችሁ ኮሜንት ላይ ጻፉ። ክብር ለኢየሱስ ይሁን። አንቺ ተባርከሻል፣ አንተ ተባርካል because of ኢየሱስ ክርስቶስ። ስለዚህ ዛሬ ያገኘነው አንዱ ትልቁ በረከት ምንድነው? ቁጥር 5 ላይ በበጎ ፍቃዱ እንደወደደ። ይሄ ከእግዚአብሔር ከራሱ የመነጨ ነው። አንተን ለመባረክ ከራሱ የመጣ ሐሳብ ነው። ማንም አላማከረውም። ለምን ቢባል እግዚአብሔር ሰውን የፈጠረው በራሱ አምሳል ነው። ብዙ ጊዜ ነው የምናገረው፣ ወይን ደግሜ እናገራለሁ። ሰው ተራ አይደለም። ሰው ዝም ብሎ ሰው አይደለም። በአምላክ በእግዚአብሔር አምሳል የተፈጠረ ነው። ልዩነታችን ዳግም የተወለደና ዳግም ያልተወለደ የእግዚአብሔርን መንገድ የእግዚአብሔርን ኪዳን መቀበልና አለመቀበል ጉዳይ ነው። ላላመኑት ሰዎች እግዚአብሔር ፈጣሪያቸው ነው፣ ግን አምላካቸው አይደለም። አምላካቸው እንዲሆን ማድረግ የነሱ ድል ፈንታ ስለሆነ አያችሁ፣ እግዚአብሔር አምላክ ሰውን በራሱ ስለፈጠረ ይወደዋል። አሕዛብን ይወዳል፣ ክርስቲያንን ይወዳል። ተመልከቱ ይሄ አምላክ ምን ያህል ፍቅርና ምን ያህል ሩሩህ እንደሆነ። ስለዚህ በበጎ ፍቃዱ እንደወደደ፣ በራሱ ሐሳብ በራሱ በጎ ፍቃድ እንደወደደ በክርስቶስ ሥራ ክርስቶስ በምድር ላይ መጥቶ በከፈለው ዋጋ ክርስቶስ በምድር ላይ መጥቶ ባፈሰሰው ደም በሞተልን ሞት በከፈለው ታላቅ ዋጋ ለእርሱ ልጆች ልንሆን አስቀድሞ ወሰነ ይላል። ስለዚህ አንተ ወንድሜ የተባረከው በክርስቶስ ኢየሱስ የእግዚአብሔር ልጅ ሆንክ። ክብር ለኢየሱስ ይሁን። ልጅነትን የሚተካ ምንም ነገር የለም። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ጌታ ነው። ልጅነት በገንዘብ አይመጣም። ልጅነት በዘር አይመጣም። ልጅነት በምንም አታመጡትም። ልጅነት የሚመጣው በክርስቶስ ኢየሱስ ዳግም በመወለድ ነው። ስለዚህ በሱ ሥራ በክርስቶስ ኢየሱስ ሥራ ልጆች ልንሆን አስቀድሞ ወሰነማ እግዚአብሔር አብ። ክብር ለኢየሱስ ይሁን። ስለዚህ እኔ የእግዚአብሔር ልጅ ነኝ። አፌን ሞልቼ እናገራለሁ፣ አባቴ እግዚአብሔር ነው። የእግዚአብሔር ልጅነትን ምንም አይተካውም ያልኳችሁ ያንቺ አባት የኔ አባት ሰማይና ምድር የፈጠረ እግዚአብሔር ሁሉን በእጁ የተቆጣጠረ አስባችሁታል? ቆም ብላችሁ ይህንን ቃል አይታችሁታል? ሰማይና ምድር የፈጠረው የኔ አባት ሆኖ እንዴት ነው የምትቸገረው? እንዴት ነው የምትቸገሪው? አይ ነው ስለ ወንጌል ሰዎች መከራ ይቀበላሉ።
ስለ ወንጌል ሰዎች ሊራቡ ይችላሉ፣ ሊጠሙ ይችላሉ። መንገዱ ነው። በምድር ሳላችሁ መከራ አለባችሁ ተብሎ ተጽፏል። ነገር ግን የኛ በረከት ኢየሱስ ክርስቶስ ይባላል። ሃሌሉያ! አያችሁ፣ ሰው ክርስቶስን ካገኘ ተባርኳል። ምንድነው የተባረከው? በሰማያዊ ስፍራ። ያ የሰማያዊ ስፍራ በረከት ምንድነው ካላችሁ፣ ነምበር 1 የእግዚአብሔር ልጆች ሆነን። ሃሌሉያ! ለዚህ ነው ዮሐንስ ወንጌል 1:12 የተቀበሉት ሁሉ በስሙ የሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ዮሐንስ ወንጌል 1:12 የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ክብር ለኢየሱስ ይሁን። ስለዚህ እኔ ልጅ ነኝ በሉ ባካችሁ፣ ጻፉ። እኔ የእግዚአብሔር ልጅ ነኝ። ሃሌሉያ! የሚራራልኝ፣ ሁል ጊዜ የሚመለከተኝ፣ ልጄ ምን ይጎለዋል እያለ የሚንከባከበኝ አባት አለኝ። ሃሌሉያ! የሚመግብ አባት አለኝ። የሚመራ አባት አለኝ። ስለዚህ እኔና እናንተ በጣም እድለኞች ነን። ዛሬ ቆም በሉ። ይህንን ወንጌል ደግሞ ለሌሎችም ሼር አድርጉላቸው። የኔና የእናንተ በረከት ሰማያዊ ነው። ሰማያዊ ብለን ደግሞ ያልነው ምንድን ነው? የእግዚአብሔር ልጆች ሆንን። ከዛ በኋላ ደግሞ እግዚአብሔር ምንድን ነው ያደረገው? ወንድሞቼና እህቶቼ ሁል ጊዜ መዘንጋት የሌለበት ነገር ቁጥር 7 ላይ ወረድ ብዬ ላንብበው። በውድ ልጁም ኤፌሶን ምዕራፍ 1 ቁጥር 7 በውድ ልጁም እንዲያው እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። እንዳትረሱ። እኔ ጳውሎስ ይገርመኛል። እንግዲህ ሐዋርያው ጳውሎስ በጣም ታላቅ የእግዚአብሔር ጸጋ የተገለጠበት ይህንን የመልእክት መጽሐፍቶችን የጻፈ እስከ ሰማይ ድረስ የእግዚአብሔርን ክብር ያየ፣ ተነጥቆ የእግዚአብሔርን ክብር በሰማያት ያየ በጣም የሚገርም ተአምራት የተመለከተ ሰው ሁል ጊዜ ኃጢአተኝነቱን ይናገራል። እኔ ከኃጢአተኛም ዋና ነበርኩ ይላል። እንዳትዘነጉ የእግዚአብሔር ልጆች። እዚህ ቁጥር 7 ላይ የሚናገረው ምንድነው? በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። ዋው! ስለዚህ ብዙ ጊዜ እንቸገራለን፣ ይህንን እንኳን እንረሳዋለን። እግዚአብሔር እኔ እሱን ከማወቄ በፊት በኃጢአት የተጨማለቅኩ ሰው ነበርኩ። ክርስቶስ ኢየሱስ መጣና ቤዛነትን ሰጠኝ፣ ኃጢአቴን ወሰደልኝ፣ በደሌን አስወገደልኝ። ይሄ በደል ወንድሞቼና እህቶቼ እግዚአብሔርና ሰውን ያራራቀ፣ እግዚአብሔርና ሰውን በብዛት የለየ መጥፎ መንገድ ነበረ። ያንን መንገድ ክርስቶስ ኢየሱስ መጥቶ ኃጢአቴን ከፍሎ ልጁ አደረገኝ። ክብር ለኢየሱስ ይሁን። ስለዚህ ሁል ጊዜ ስታስቡ ኃጢአተኛ መሆናችሁን እንዳትዘነጉ። ኃጢአተኛ ነበርን፣ አሁን ግን እግዚአብሔር ልጆች አደረገን። በዚህ በምናልፍበት ዓለም ውስጥም ደግሞ ልንሳሳት እንደምንችልም ሁሌ መገመት ያስፈልጋል። ቢኮዝ ዊ አር ኖት ፐርፌክት። ስለዚህ እግዚአብሔር ባርኮናል። በምንድነው የባረከን? ልጆች አደረገን። ሁለተኛ ደግሞ ኃጢአታችንን በልጁ በኢየሱስ ክርስቶስ ወሰደልን። ስለዚህ ይሄንን በአፋችሁ መናገር አለባችሁ። አይ አም ሶ ብለስድ። ሌላው በፈውስ እኛ ተባርከናል። ጌታ ኢየሱስ ክርስቶስ በኢሳይያስ 53 የከፈለው ዋጋ በመገረፉ ቁስል ተፈውሳችኋል የሚለው የእናንተ ነው። በት ዩዝ ማድረግ አለባችሁ። ቃሉን መናገር አለባችሁ። እሱ ስለ እኔ ሞቷል፣ እሱ ስለ እኔ ደዌን ወስዶልኛል፣ ታሞልኛል፣ በመገረፉ ቁስል ተፈውሻለሁ፣ እኔ ተፈውሻለሁ፣ እኔ ተባርኬያለሁ፣ እኔ የእግዚአብሔር ልጅ ነኝ፣ ኃጢአቴ ተከፍሏል፣ ኃጢአተኛ ነበርኩኝ ብለን ማወጅ አለብን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሌላው የመጨረሻው ነገር በክርስቶስ ኢየሱስ ከተባረክን በምድራዊ ነገር የሚመጡት ነገሮች ሁሉ ምን ብለን ነው የምንጠራቸው ካልን በዚህ ሀገር አባባል ልበለው ቤኔፊት ኦር ደግሞ ጥቅማ ጥቅሞች ብላችሁ መጻፍ ትችላላችሁ። ሰው በክርስቶስ ከሆነ በኋላ ትዳር ሊያገኝ ይችላል። ሰው በክርስቶስ ከሆነ በኋላ ሀብት ሊኖረው ይችላል፣ ባለጸጋ ሊሆን ይችላል። እነዛ ሁሉ ጥቅማ ጥቅሞች ናቸው። የኔና የናንተ ግን ብለሲንግ ያለው ማላይ ነው፣ ኢየሱስ ላይ። ሃሌሉያ! ለምን መሰላችሁ? ይሄ ልጅነት ዘላለም የሚቀጥል ነው። ምናልባት ታስታውሱ እንደሆነ የዛሬ ዓመት አካባቢ የእንግሊዟ ንግሥት በሞተች ጊዜ በራሷ ላይ የሚቀመጠው እንቁ ነው ይባላል። በጣም የከበረ እንትን ነው። ምንድነው እሱ? ማዕድ ነው። እንቁ ማለት እንግዲህ በጣም በቺፕ ቦታ አታገኙትም። ያንን ራሷ ላይ የነበረውን ነገር አላመጡትም። አብራም አልተቀበረችም። ያ ነገር በንግሥተ ነገሥቱ ቤት ነው የተቀመጠው። ምን ያህል የከበረ ነገር ነው!
ብዙ ሀብት እንዳላት ይነገራል። እንደውም አይቆጠርም። አንዲቱንም ይዛ አልሄደችም። አይገርምም ወይ ወንድሞቼና እህቶቼ? እኔና እናንተ የተባረክነው በረከት በዚህ ምድር ላይ እንኳን ነፍሳችን አልፋ ወደ ዘላለሙ መንግስት ስንሄድ አብሮን የሚሄድ በረከት ነው። ስለ ብር ስለ ወርቅ ዓለም እየተናገርኩ ያለሁት ለዘላለም የምንኖር ሰዎች ነን። ለዘላለም በመንግስተ ሰማያት ከእግዚአብሔር ጋር ሐሴት የምናደርግን ሰዎች ነን። ምናልባት በተለያየ ችግር ውስጥ በማለፋችሁ እኔ ያልተባረኩም የምትሉ ሰዎች ካላችሁ እንዳትሰሙ። አንተ ወንድሜ ተባርከሃል። ያጣኸው ገንዘብ ነው፣ ነገ ሊመጣ ይችላል። ያጣኸው ብር ነው፣ ነገ ሊመጣ ይችላል። መባረክ ግን ከዛ ጋር የተያያዘ አይደለም፣ በፍጹም አይደለም። ይሄ ካልሆነ ወንጌል ገና አልገባህም ወንድሜ። አይኖ ሰይጣን ውሸታም ነው። እንኳን እኛን አይደለም ጌታ ኢየሱስ ክርስቶስን ድንጋዩን ዳቦ አርግ ብሎታል። ሰይጣን በጣም ውሸተኛ ስለሆነ ሊዋሽ እንደሚችል አስባለሁ። ነገር ግን በምድር የሚመጣው ነገር ሁሉ ለኔና ለእናንተ ለክርስቲያኖች እንደ ጥቅማ ጥቅም ነው። ዋናው ብለሲንጌ ጌታ ኢየሱስ ክርስቶስ ነው። ሰው ዓለምን አትርፎ ነፍሱን ቢያጣ ምን ይጠቅመዋል ይላል። ስለዚህ አንቺ ተባርከሻል ስልሽ ኢየሱስን ስለያሽ ነው። ስለዚህ ሞኝ እንዳትሆኑ፣ እንደ ብልህ ሰው ኢየሱስን ይዛችሁ በሌላው ነገር ላይ ነው መንቀሳቀስ ያለባችሁ። ኢየሱስን ሳትይዙት እልፍ ነገር ቢኖራችሁ ከንቱ 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 ነው ወንድሞቼና እህቶቼ። ስለዚህ የኔና የእናንተ በረከት ጌታ ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ ነው። ጌታ ኢየሱስ ክርስቶስ ሞቶ የሰጠን ባለጸግነት ነው። ለዘላለም ከኛ ጋር የሚኖር ማንም የማይወስድብን የልጅነት ስልጣን እግዚአብሔር ሰጥቶናል። በምድር ላይ ብዙ አፍርተን፣ በምድር ላይ ብዙ የእግዚአብሔርን ወንጌል ሰብከን፣ ለብዙ ሰዎች የእግዚአብሔርን ቃል አስተላልፈን የምናልፍ ሰዎች ነን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ከተባረክናቸው በረከቶች ሁለቱን ነው ያየነው። መጽሐፍ ቅዱስ በጣም ብዙ የሚዘረዝረው ነገር አለ። በልጅነት ውስጥ የሌለ ነገር የለም። በልጅነት ውስጥ የማታገኙት ነገር የለም። አባ አባ ብላችሁ ወደ እግዚአብሔር መጮ የምትችሉበት መብት ያገኛችሁት ልጆች ስለሆናችሁ ነው። ክብር ለኢየሱስ ይሁን። ማን ነው እሱ አባቱ ያልሆነውን ሰው መንገደኛውን ሰው ሄዶ ባክህን አባቴ ሆይ ብሎ የሆነ ነገር የሚጠይቀው? ነበር። መጠየቅ የምንችለው የወለዱን አባቶቻችንን ብቻ ነው። አሁን ግን መጽሐፍ ቅዱስ የሚናገረው እግዚአብሔር አባት ሆነን፣ እኛ ልጆች ስንሆን እግዚአብሔር ደግሞ ምን ሆነን? አባት ሆነን። አባ አባ ብለን የምንጮህበትን ደግሞ የልጅነትን መንፈስ እግዚአብሔር ሰጠን። ምናልባት ሶስተኛው ልናገር። ሌላው ደግሞ በመንፈስ ቅዱስ አተመን ይላል። ክብር ለኢየሱስ ይሁን። ኢየሱስን ስትቀበሉ ልጅ ሆናችሁ፣ ኃጢአታችሁ ተሰረየ፣ እንደገና ደግሞ በመንፈስ ቅዱስ ታተመን ይላል እዚሁ ኤፌሶን ላይ። ይህንን ክፍል በደንብ አድርጋችሁ አንብቡት። በመንፈስ ቅዱስ ታተምን። ያ ማህተብ ምንድን ነው? እሱ ይሄ ልጅ የኔ ነው የሚል ማህተብ ነው። የትም እንዳትሄድ፣ ባንተ ክፉ እንዳይጠቀም እግዚአብሔር በመንፈሱ አትሞብሃል። ክብር ለኢየሱስ ይሁን። ስለዚህ ይሄንን መንፈስ እግዚአብሔር የሰጠን ጌታ ኢየሱስ ክርስቶስን ስንቀበለው ነው። ስለዚህ የኛ በረከት በጣም የላቀ በረከት ነው። የቅዱሳን በረከት በጣም የላቀ በረከት፣ አይወዳደርም፣ በፍጹም አይወዳደርም። ኢየሱስ ክርስቶስ ጌታ ነው። ዛሬ ይህንን ጌታ መቀበል የምትፈልጉ ሰዎች አላችሁ? ስለ በረከት ጥያቄ በመጠኑ ተመለሰላችሁ ብዬ አስባለሁ። በረከታችን ማን ነው? ጌታ ኢየሱስ ክርስቶስ ነው። የተባረክነው በረከት ምንድን ነው? የእግዚአብሔር ልጆች ሆነን፣ እግዚአብሔር አባት ሆነን። ይኸውላችሁ አንዳንድ ጊዜ ከአባትና ከእናት መወለዳችን ጥሩ ነው። ነገር ግን አሁን መንፈሳዊ ደግሞ አባት አለን። ማን ይባላል? የሰራዊት ጌታ እግዚአብሔር በልጁ በኢየሱስ ክርስቶስ አባት ሆነኝ። ክብር ለጌታ ይሁን። ስለዚህ ጌታ ኢየሱስ ክርስቶስን ተቀበሉት። በዚህ በሶሻል ሚዲያ ላይ በተለያየ ነገር ውስጥ ያላችሁ ምናልባት ጌታ ኢየሱስን ማታውቁ ሰዎች አንድ ቀን ሞት ሁላችንንም ይወስደናል። በዛ ጊዜ ግን ልዩነት አለ። ልዩነቱ ምንድን ነው? እኔ ብሞት ዛሬ ወደ እግዚአብሔር ነው የሚሄደው። እግዚአብሔር በልጁ አስተማማኝ የሆነ ጋራንቲ ሰጥቶኛል። ማንም በክርስቶስ ቢሆን የዘላለምን ሕይወት ያገኛል ስለተባለ፣ ወንድሜ የት ነው ያለኸው? እህቴ የት ነው ያለሽው? ግራ እንዳይገባሽ። ጌታን መቀበል ማለት በምድር ላይ ብር መሰብሰብና መካበት ማለት አይደለም። ኔቨር ኔቨር። ሌላው የመጨረሻ የምጨምርላችሁ ነገር ምናልባት ዊርድ ሊሆን ይችላል፣ የኔ አንደርስታንዲንግ ነው። ሰው ጌታን አግኝቶ ዛሬ ቢሞት የዘላለምን ሕይወት ያገኛል። ሰው ዛሬ ጌታን ከተቀበለ ያ ጌታን የተቀበለው ሰው እሱ ባለጸጋ ተብሎ ይጠራል። እንዴት ብትሉኝ የዘላለምን ሕይወት አግኝቷላ። አያችሁ፣
ሰው ጌታን አግኝቶ ሊራብ ይችላል፣ እሱ ግን ባለጸጋ ነው። ሰው ጌታን አግኝቶ ሊሰደድ ይችላል፣ እሱ ግን ባለጸጋ ነው። ለምን? አንዳንዶች ስለ ወንጌል ሊራቡ ይችላሉ። ወንጌልን ለመስበክ ሲሄዱ ሊገፉ ይችላሉ፣ ሊገደሉ ይችላሉ። ወንጌል ነው የሚለው እንጂ እነዛ ሰዎች ስላልተባረኩ አይደለም። ስለዚህ በረከት የሚለው ቃል ከዚህ ከምድራዊ ነገር ጋር የተያያዘ አይደለም። በምድር ላይ ባለጸጎች አሉ፣ የስ በምድር ላይ ሀብታሞች አሉ በጣም። ግን እነዛ ሰዎች ጌታ ኢየሱስ ክርስቶስን ካላገኙት የምድር ባለጸጎች ነው ብለን የምንጠራቸው። የክርስቶስ ኢየሱስን የዘላለምን ሕይወት ያላገኘ ባለጸጋ የምድር ባለጸጋ ነው። የስ ሊኖር ይችላል፣ ደሞም አለ፣ አንክድም። እግዚአብሔር የተባረከ ይሁን። እኛ እያወራን ያለነው በክርስቶስ የሆነ ሰው ከነዛ ባለጸጎች ይበልጣል ነው። ያንሳል አይደለም፣ ይበልጣል። ቢኮዝ ቶፕ ነው የተቀበልነው በረከት። ስለዚህ ዛሬ ኢየሱስን ለመቀበል ወስነሃል ወንድሜ። በእውነት ነው የምላችሁ፣ ዛሬ ኮራ በሉ፣ የአባቴ ልጅ ኮራ በሉ፣ ዘና በሉ። ሃሌ እንደተባረከ ሰው ፈውስ ቢሆን በእናንተ ቤት ነው ያለው። ቢኮዝ በመገረፉ ቁስል ተፈውሳችኋል። ደስታ ቢሆን ኦልሬዲ ኢየሱስ በልባችሁ ደስታ ሰጥቷችኋል። ምንም እንደሌለው እንዳልተባረከ ሰው አትሁኑ። ነገሮች ይለወጣሉ። መቼ? እናንተ ቃሉን በተናገራችሁ ጊዜ። እንዳልኳችሁ ነው፣ ጥቅማ ጥቅሞች ናቸው። ማግባት፣ መውለድ፣ የሆነ ነገር መቀየር ጥቅማ ጥቅሞች ናቸው። እነዛን እያነሳን አይ አም ብለስ የምንልባቸው ነገሮች አይደሉም። ኢየሱስ ነው በረከታችን። ሃሌሉያ። ዛሬ ኢየሱስን ብትቀበል ወንድሜ ስምህ በሕይወት መዝገብ ላይ ይጻፋል። ኢየሱስ ከሰማይ ሰማያት የወረደው አንተን ለማዳን ነው። አንተን ለድሆች ነው ከሰማይ ኢየሱስ የመጣው ለድሆች። አይገርማችሁም? ጌታ ኢየሱስ ክርስቶስ በቤተ መንግሥት ይወለድ ነበረ። አመጣጡ ለሀብታሞች ቢሆን ኖሮ፣ የተወለደው ግን በበረት ነው። ያዩት ደግሞ በጎችን የሚጠብቁ እረኞች ናቸው፣ ምንም ያልተማሩ ሰዎች። አይገርምም? ኢየሱስ በምድር በነበረ ጊዜ ድሆችን ይፈውስ ነበረ። ኢየሱስ በምድር በነበረ ጊዜ ከድሆች ጋር ቁጭ ብሎ ይበላ ነበረ። ከኃጢአተኞች ጋር ያሳልፍ ነበረ። ለምን? በቃ ወንጌል ይሄ ነው። ኢየሱስ ተልእኮ ለድሆች ነው የመጣው። ለድሆች ነው ወንጌል ይዞ የመጣው። ድህነት ግን ሁለት አይነት መልክ አለው። በስጋ ያለ ድህነትና መንፈሳዊ ድህነት። አም ቶኪንግ አባውት ስፒሪቹዋል ድህነት። ሰው ያለ ጌታ ድሃ ነው። ሰው ያለ ጌታ የመጨረሻ ድሃ ነው። ከስጋም ድህነት ይበልጣል መንፈሳዊ ድህነት። በጣም ዴንጀር ነው። ቢኮዝ ሁሉ ነገር ኖሯችሁ ኢየሱስን ካላገኛችሁት የዘላለም ሕይወት ማግኘት አትችሉም። ስለዚህ ዛሬ ወንድሜ ኢየሱስን ተቀበለው። ጌታ ይወድሃል። እኔን ከምድረ በዳ ላይ ያነሳኝ፣ ወንድሞቼን እህቶቼን ከምድረ በዳ ላይ ያነሳ ኢየሱስ እጁን ዘርግቶ ይቀበላል። ና ወደ ጌታ አምልጥ ወንድሜ። አባቶቻችን ዛሬ በክብር ስፍራ ነው ያሉት። እህቶቻችን ወንድሞቻችን ከኛ ቀድመው ወደ ጌታ የሄዱት በከበረ ስፍራ ነው ያሉት። ሞኝ እንዳትሆን ወንድሜ። ይሄ ደስታ እኔ በቃል አልገልጸውም። የሚፍለቀለቅ ነው። በውስጣችን ያለ ደስታ የሚፍለቀለቅ ደስታ ነው። ምንም በሌለበት ሐሴት እናደርጋለን እኛ። ምንም በሌለበት እንዘምራለን እኛ። ቢኮዝ ደስታው ኢየሱስ ስለሆነ። ስለዚህ ዛሬ አባቴ፣ ምናልባት በእድሜ የሚበልጡኝ አባት ከሆኑ እናቴ፣ እባክዎትን ይሄንን ወንጌል ወደ ልቦት አስገቡ፣ ተቀበሉት ኢየሱስን። አርቲስቶች፣ የተለያየ ዕውቀት ያላችሁ ሰዎች፣ ነገር ግን ያለ ኢየሱስ የኖርኩባቸውን ዘመኖች አንድ ቀን መሰክርላችኋለሁ። በጣም የሚያሳዝን ዘመን ኖሬያለሁ። ኢየሱስ ባይደርስልኝ ኖሮ ዛሬ እኔ የለሁም በእግዚአብሔር ቤት። እንኳን በእግዚአብሔር ቤት በሕይወት መኖር አልችልም። እግዚአብሔር ግን ከዛ ነገር ውስጥ አውጥቶ የዘላለም ሕይወት ሰጥቶኝ ዛሬ ወንጌል ሰባኪ አደረገኝ። ለወንድሞቼና ለእህቶቼ እውነት ተናጋሪ አደረገኝ። ስለዚህ ወንድሜ ያድንሃል። ዛሬ እጅህን ዘርጋ፣ እወድሃለሁ በለው። እንዳይመስልህ ኢየሱስ ከሀገር መሪዎች፣ ከነገስታት፣ ከባለጸጎች በላይ ነው። አንዳንድ ጊዜ የእንትን ሀገር ሰው ጌታን ተቀበለ which is good። እግዚአብሔር ግን ያንን ሰው የሚያውቀው እንደ አንድ ፐርሰን ነው። ነገስታት መሆኑ ሀብታም መሆኑ እግዚአብሔር አይገባውም። እኛም እንደዛ ነው የሚገባን። ሰው ወደ ጌታ ትልቅ ሆኖ ሲመጣ which is good። ነገር ግን አንተም ያ ሰውም እኩል ናችሁ። ሚስጥሩ ምንድነው? ኢየሱስን መቀበል ነው። ስለዚህ ዛሬ አምልጥ ወንድሜ፣ ደስታ ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ በሶሻል ሚዲያ ላይ ብዙ ወንድሞቻችን ወደ ጌታ እየመጡ ናቸው። በጣም ነው ደስ ያለኝ። ባለፈውም ተናግሬያለሁ። ዮኒ ስለሚባል ወንድማችን ዮኒ ማኛ በጣም እንኳን ጌታ ረዳ። እግዚአብሔር በጣም ደርሶልሃል ወንድሜ፣ እንኳን ደስ ያለ። ዛሬ ደግሞ አንተም ወንጌልን ሰባኪ መሆን
ለኔ ትልቅ በረከት ነው። ወንድሜን ሳየው አንዳንድ ጊዜ አለቅሳለሁ። ማለት that much ወንጌል ፓወርፉል ነው። ሐዋርያው ጳውሎስ እኮ በጣም ከባድ እኮ ሰው ነበር። ሰውን የሚያስገድል ሰውን የሚያሳርድ የነበረ ሰው ነው ሐዋርያው ጳውሎስ። ኢየሱስ ግን ልቡን ለወጠና ወንጌል ሰባኪ ያደረገው። ይሄንን ያነበብኩትን ክፍል የጻፈልን ሐዋርያው ጳውሎስ ነው። ስለዚህ ወንድሜ በርታ፣ ያገኘውን ህይወት ለሰዎች አካፍል። በእውነት በጣም ትልቅ ዳይሜንሽን ውስጥ ነው እግዚአብሔር የከተተ። ገና ደግሞ ባንተ ላይ የሚሰራውን ነገር ለማየት ናፍቃለሁ። ኢየሱስ ክርስቶስ ጌታ ነው። አጭር ጸሎት እንጸልያለን። እጆቻችሁን አንሱ። አዳዲስ ሰዎች ካላችሁ እጆቻችሁን አንሱ። ምናልባት አሁን ወክ ያደረጋችሁ ሊሆን ይችላል። ምናልባት አሁን ቤት ልትሆኑ ትችላላችሁ። ምናልባትም ኦፊስ ላይ ኮፊ እየጠጣችሁ በተለያየ ፖዚሽን ላይ። ለምን አሁን የሶሻል ሚዲያ ዘመን ስለሆነ ጌታ ኢየሱስ ክርስቶስ በረከት እንደሆነ ገብቶኛል። በረከት ብር አይደለም፣ ወርቅ አይደለም፣ ትምህርት አይደለም፣ ዲግሪ አይደለም፣ ማስተርስ አይደለም። በረከት ኢየሱስ ነው። ሃሌሉያ። እባካችሁን ወንድሞቼና እህቶቼ ኮመንት ላይ በረከት ማለት ኢየሱስ ብቻ ነው ብልና ጻፉልኝ። በረከት ማለት ኢየሱስ ብቻ ነው። ሃሌሉያ። ብቻ ካልን በቃ ብቻ ነው፣ ምንም ሳይጨመርበት እኮ ነው የምላችሁ። ስለዚህ ኢየሱስ በረከት እንደሆነ ገብቶኛል። በኤፌሶን 1 ላይ የተጻፈው ዓለም ከመፈጠሩ በፊት በክርስቶስ እንደመረጥከኝ እንደሞትክልኝ ልታድነኝ እንደመጣ አሁን ይሄ ቃል ገብቶኛልና ጌታ ሆይ ተቀበለኝ ጌታ ሆይ በሕይወት መዝገብ ላይ ስሜን ጻፈው፣ ኃጢአቴን ይቅር በለው፣ ልጅህ አድርገኝ። ዛሬ በሕይወት መዝገብ ላይ ስሜ ይጻፍልኝ። እግዚአብሔር ሆይ ኃጢአቴን ሁሉ ውሰድልኝ። ኢየሱስ ለኔ እንደሞተ አሁን ገባኝ። ኢየሱስ ሃይማኖት አይደለም ሕይወት እንደሆነ አሁን ገባኝ። በልጅህ በኢየሱስ ደም ኃጢአቴን ውሰድልኝ። ዛሬ ፍጹም ደስታ ስጠኝ። ዓለምንና ሰይጣንን እክዳለሁ፣ አንተን ብቻ እከተልሃለሁ። ጌታ ሆይ በቤትህ ደግሞ መሆንበት ጸጋ ይብዛልኝ። አስተምረኝ፣ እጄን ያዘው፣ ተቀበለኝ። ስለ ተቀበልከኝ አመሰግንሃለሁ። ኃጢአቴን ይቅር ስላልከኝ አመሰግንሃለሁ። ክብር ሰጠሃለሁ። እወድሃለሁ ኢየሱስ። አሜን። ይህንን ጸሎት ከጸለይክ ዛሬ በመንግሥተ ሰማያት ስምህ ተጽፏል። ኮንግራጁሌሽን ወንድሜ። ምናልባት ይህንን ቪዲዮ የምታዩ ጓደኞቼ በናዝሬት ያላችሁ፣ በጅቡቲ ያላችሁ፣ በአዲስ አበባ ያላችሁ አብረን የተማርን ኢየሱስ ክርስቶስ ይለውጣል ታሪክን። ኢየሱስ ክርስቶስ ከኃጢአት ያነጻል። ፕሊስ ወደ ጌታ ነው ብለን እናንተንም እንጋብዛለን። ጌታ ይባርካችሁ ወንድሞቼና እህቶቼ። ይሄንን ሁልጊዜ ተናገሩት። ሁልጊዜ የምናወራው ነገር ቢኖር መባረካችን ነው። እግዚአብሔሮች ስለባረከን እናመሰግንሃለን። ልጆች ስላደረከን እናመሰግንሃለን። የኔና የእህቶቼ ባለጸግነት አንተ ስለሆንክ ኢየሱስ እናከብርሃለን። ኃጢአታችንን የደመሰስክበት ልጆች ይሆንበት እግዚአብሔር በመንፈስ የታተምንበት ያንተ በረከት ስለሆነ እናመሰግንሃለን። እኛ በጣም ባለጸጎች ነን። እኔ ባለጸጋ ነኝ። እህቶቼ ባለጸጎች ናቸው። ወንድሞቼ ባለጸጎች ናቸው። ባለጸግነታችን ደግሞ ምድር ላይ የሚቀር አይደለም፣ ዘላለም የሚሄድ ነው። እናመሰግንሃለን። ደግሞ ነግራችኋለሁ፣ እግዚአብሔር ክርስቶስን ያገኙትን መጽሐፍ ቅዱስ ሲናገር በሉቃስ ወንጌል ምዕራፍ 18 ደቀ መዛሙርት አንድ ነገር አሉት። ይሄን ብዬ ጨርሳለሁ። እኛ ሁሉን ትተን ተከተልን አሉት ጌታ ኢየሱስን። እኛ ሁሉን ትተን ተከተልን። ያ ማለት ምንድነው? እሱ በቃ ምንም ነገር የለንም። ምንድነው እሱ ሊሆን የሚችለው ነገር ይመስለኛል። ጌታ ኢየሱስ እንደዚህ አላቸው፣ ስለኔ ብሎ ወላጁን ቤተሰቡን የተወ በዚህ ምድር 100 እጥፍ በሚመጣው ዓለም ደግሞ የዘላለም ሕይወት የማይቀበል ማንም የለም አላቸው። ክብር ለጌታ ይሁን። ሉቃስ ወንጌል 18:28 ላይ እናንተ ሄዳችሁ አንብቡት። አያችሁ፣ ኢየሱስን የተቀበለ ሰው ደግሞ በምድር 100 እጥፍ ይባረካል። ባለጸጋ ትሆናለህ ወንድሜ። በደንብ አድርገህ ስማኝ። እግዚአብሔር ይባርካል። ያንተ በረከት ግን ለእግዚአብሔር ቤት ሥራ መሆን አለበት። ያንቺ በረከት ለእግዚአብሔር ቤት ሥራ መሆን አለበት። ለአገልጋዮች ሰፖርት አድራጊ መሆን አለብህ። ባለጸጋ ተብለህ በእግዚአብሔር ቤት ቁጭ ብለህ ለእግዚአብሔር ሥራ ካላዋልከው ያንተ ባለጸግነት ምንም ጥቅም የለውም። በጌታም ሆነ ነው የምልህ። ስለዚህ እግዚአብሔር ይባርካችኋል። እግዚአብሔር እናንተ የምትነኩትን ያበዛዋል። ለምን? በክርስቶስ ለሆኑት እግዚአብሔር በረከትን አዟልና፣ ሕይወትን አዟልና። ክብር ለጌታ ይሁን። የዘላለም ሕይወት ብቻ ሳይሆን የተባረክነው የምንነካው ነገር ሁሉ ይባረካል። አእምሯችን ይባረካል። የምንሰራው ይባረካል። በገባንበት ኦፊስ እንደመጣለን። ሃሌሉያ። ወደፊት እላችኋለሁ በምድራችን ብቻ አይደለም በዓለማችን ላይ
ጌታን የሚያውቁ መሪዎችን እግዚአብሔር ያስነሳል። ክብር ለጌታ ይሁን። ጌታን የሚያውቁ ታማኞች፣ ህዝብን የሚጠቅሙ፣ ህዝብን የማይበዘብዙ፣ ለህዝብ ደስታ የሚኖሩ መሪዎች፣ ሚኒስተሮችን እግዚአብሔር ጨምሮ ያስነሳል። ሃሌሉያ። አያችሁ ዮሴፍ እኮ በዛ ሁሉ ዘመን ውስጥ እግዚአብሔር ይቀርጸው ነበር፣ ይሰራው ነበር። በእስር ቤት ሲያሳልፈው፣ በመከራ ሲያሳልፈው አንድ ቀን ፕራይም ሚኒስተር በሚሆን ጊዜ ለህዝብ ጥቅም እንደሚሆን ስለሚያውቅ እግዚአብሔር ሰርቶ ካበጀው በኋላ የሀገር መሪ አደረገው፣ ፕራይም ሚኒስተር አደረገው ዮሴፍን። በዮሴፍ ዘመን ይላል መጽሐፍ ቅዱስ ሲናገር በቃ እህል ዝም ብሎ በቃ ገደብ አልነበረውም። ስንዴው ዝም ብሎ ነበር ይላል። ሀብቱ ዝም ብሎ ነበር ይላል። እጥፍ በእጥፍ ነበረ። ምድሪቷ ዝም ብላ ታፈራ ነበረ። ቢኮዝ ከዮሴፍ ጋር እግዚአብሔር ነበረ። እንደዚህ ይሆናል በምድራችን ላይ፣ እንደዚህ ይሆናል እናንተ ባላችሁበት ምድር ላይ። ቢኮዝ ከእግዚአብሔር ጋር ሆነን አናጣም፣ አንከስርም። ከእግዚአብሔር ጋር ሆነን አይጎልብንም። ለምን? 100 እጥፍ ያፈራል ብሎ ጌታ ተናግሯል። ስለዚህ ኢየሱስን ይዛችሁ በመራባችሁ እንዳትሸማቀቁ፣ ኢየሱስን ይዛችሁ በማጣታችሁ እንዳትሸማቀቁ። ዋይ ዩ አር ሶ ብለስድ ጀስት ሴይት፣ ወርዱን በለው። የሆነ ነገር ደግሞ እግዚአብሔር የሚያሳየ ንካ። አንተ የነካኸውን ሁሉ እግዚአብሔር ይባርካል። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ እኛ ተባርከናል፣ እናንተ ተባርካችኋል፣ ቅዱሳን ተባርከዋል። ጌታ ኢየሱስ ክርስቶስ ጌታ ነው። በጣም ወዳችኋለሁ። አባቶይ አመሰግንሃለሁ በዚህ ስላሉት ወንዶችና ሴቶች ልጆች። እግዚአብሔር ክብር ሁሉ ላንተ ይሁን። ዊ ላቭ ዩ ጂሰስ። ባርከህናል፣ ሰጥተህናል፣ ሞልተህናል፣ በስቶልናል፣ ይትረፈረፋል። ገና ደግሞ የሚወጣ ዝማሬ፣ የሚወጣ ደስታ፣ የሚወጣ ብሌሲንግ ስላለ ጌታ ሆይ ከፍ ከፍ አረጋለሁ። በዚህ ደግሞ ጸልያለሁ እግዚአብሔር አምላክ ሆይ ይሄንን ቃል ኤክሰርሳይዝ እንዲያደርጉት፣ ይሄንን ቃል እንዲናገሩት፣ ይሄንን ቃል እንዲያውጁት በቤታቸው፣ ለጓደኛ፣ ለጎረቤት በሄዱበት ሁሉ አይ አም ሶ ብለስድ፣ እግዚአብሔር ፈውሶኛል፣ እግዚአብሔር ባርኮኛል የሚሉበት ጸጋ በላያቸው ላይ ይሁን። እግዚአብሔር አምላክ ሆይ እጸልያለሁ በጌታ በኢየሱስም በተለያየ ዓለም ውስጥ ሆነው በኑሮ ስትራግል የሚያደርጉትን ዛሬ በኢየሱስም ሰብረህ እንድታወጣቸው፣ ከተጽዕኖ በላይ ሰብረህ እንድታወጣቸው፣ እጅህን እንድትዘረጋላቸው እግዚአብሔር ሆይ ማንኛውም ቀንበር፣ ማንኛውም ኃይል የተሰበረ እንዲሆን፣ እህቶቼ መሄድ ወደ ፈለጉበት ቦታ እንዳይሄዱ የሚከለክላቸው ኃይል የተሰበረ እንዲሆን። ተባርከዋል፣ ነገር ግን እንዳልተባረኩ ጠላት በእነሱ ላይ የሚያውጀውን አዋጅ እኔ በኢየሱስ ስም እሰብራለሁ፣ በኢየሱስ ስም እሰብራለሁ። አንቺ ተባርከሻል፣ ተናገሪው። አንተ ተባርከሃል፣ ተናገረው። ጀሰየት ፈውስ ከሆነ ተፈውሰሃል። ቢኮዝ ኢየሱስ መስቀል ላይ የከፈለው ዋጋ ከንቱ ይሆናል አንተ ለራስህ ካላደረከው። ሰምታይም ዴር ኢዝ ኮሽን አይ ኖ ሰዎች ክርስቲያኖች ሆኖ ታመው ሲሞቱ ፈተና ነው። ቢኮዝ ዓለም እንደዚህ ነች። ነገር ግን በህይወት እስካለ ድረስ አውጅ፣ አልሞትም፣ በህይወት እኖራለሁ። ፈውሱ የኔ ነው፣ በረከቱ የኔ ነው። ክርስቶስ ደሙን ያፈሰሰው ለኔ ነው በል። ሃሌሉያ። የታመሙ ይፈወሱ፣ በመገረፉ ቁስል ተፈውሳቸዋል የሚለው ቃል በእህቶቼ ላይ ይስራ። በመገረፉ ቁስል ተፈውሳቸዋል የሚለው ቃል በወንድሞቼ ላይ ይስራ። አሁን በሆስፒታል ያሉ ይፈወሱ። አሁን በቤት የታመሙ ይፈወሱ። በፋይናንስ እግዚአብሔር ባርካቸው። በነገር ሁሉ ስኬትን ስጣቸው። ደጆች ይከፈቱላቸው። ሃሌሉያ። ያንተ ልጆች ናቸው። ለልጆች ታደላለህ። ላንተ ለሆኑት እግዚአብሔር ታደላለህ። በኢየሱስ ክርስቶስ ስም ሃሌሉያ። በረከትን በእነሱ ላይ አውጃለሁ። ኃይል በእነሱ ላይ እንዲሆን እጸልያለሁ። መንፈስን እንዲሞሉ እጸልያለሁ። ይሄ ቃል በእነሱ ላይ እንዲሠራ እጸልያለሁ። ጌታ ሆይ እናከብርሃለን፣ ከፍ ከፍ እናረጋሃለን። ይህ ምስጢር ታላቅ ነው። አንተ ግን በክርስቶስ ለእኛ ገለጥክልን። እንወድሃለን ኢየሱስ። ደግሞ ጸልያለሁ እግዚአብሔር ሆይ ይህ መንፈሳዊ በረከት በምድራችን ላይ እንዲበዛ፣ በሕዝባችን ላይ እንዲበዛ፣ እንደ ተባረከ ሰው መውጣትና መግባት እንዲሆን፣ እንደ ተባረከ ሰው እግዚአብሔር መዘመር እንዲሆን፣ እንደ ተባረከ ሰው እግዚአብሔር መፈንጠዝ እንዲሆን በሕዝባችን ላይ ይሄ ቃል እንዲሆን ጸልያለሁ። አመሰግንሃለሁ ጌታ ሆይ፣ ክብር ላንተ ይሁን። በኢየሱስ ክርስቶስም ጸለይኩኝ። አሜን። ተባረኩልኝ የእግዚአብሔር ቤተሰቦች። ሻሎም ሻሎም። ቀናችሁ የተባረከ ይሁን። ጨርሻለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን። ተባረኩልኝ።